ናችሁ? ሰላም ነው? ዛሬ የምንነጋገረው ስለዚህ ሶስት ጥያቄዎች ነው። እነዚህ ጥያቄዎች የዳታ ኢንተርፕሬቴሽን ጥያቄዎች ናቸው። እስቲ አብረን እንስራቸው። ከዛ በፊት እናንተ እቺን ጥያቄ 3 ደቂቃ ወይም 4 ደቂቃ አካባቢ ድረስ በመፍጀት እንደው ግፋቢ 5 ደቂቃ በመፍጀት ለመስራት ነው። እርግጠኛ ነኝ እቺን ቪዲዮ ፖዝ አድርጋችሁ እስከ 7 ደቂቃ እስከ 6 ደቂቃ መውሰድ እንደሰራችሁ ተስፋ አደርጋለሁ። ትንሽ ጊዜ ትወስዳለች ግን ቀላል ናት። ኦኬ እስቲ አብረን እንስራ። ዳታ ኢንተርፕሬቴሽን ላይ መጀመሪያ መጠንቀቅ ያለባችሁ ምንድነው? እነዚህ ውስጡ ቴብል ውስጥ የተሰጡት ፓይ ቻርት ሊሆን ይችላል፣ ባር ግራፍ፣ ላይን ግራፍ፣ ዋቴቨር ኢት ኢዝ የተሰጡት ዴታዎች ግልጽ መሆናቸው ግልጽ። ይሄው ግልጽ ነው። እንደምታዩት እዚህ ጋር ፐርሰንቴጅ ኦፍ ፖፑሌሽን ቢሎ ፖቨርቲ ላይን ይላል። በነገራችን ላይ ይሄ ራሱን ነው ኮፒ ያደረኩላችሁ። እናንተ ግን ግር እንዳይላችሁ እቺ ፐርሰንት ነች አዲስ። ኦኬ ፈተናው ላይ ግን አይደለም እናንተ እንድትረዱ ከማሰብ እዚህ ጋር ፕሮፖርሽን ተሰጥቷል። ፕሮፖርሽን ወይም ደግሞ በሬሾ ነው የተሰጠው። ሬሾ ኦፍ ሜን፣ ሬሾ ኦፍ ፊሜል፣ ሬሾ ኦፍ ሜን፣ ሬሾ ኦፍ ፊሜል አባብ ፖቨርቲ ላይን ቢሎ ፖቨርቲ ላይን። ቻው ሲምፕል። ሌትስ ጎ ቱ ዘ ኩዌስችን። ምንድነው የሚለው? ዋት ዊል ቢ ዘ ነምበር ኦፍ ፊሜል ቢሎ ፖቨርቲ ላይን ኢን ታውን ሲ። ታውን ሲ ቢሎ ፖቨርቲ ላይን ፊሜል ታውን ሲ ይችት። ኦኬ ኢፍ ዘ ፖፑሌሽን ኦፍ ታውን ሲ ኢዝ 5000 የታውን ሲ ጠቅላላ ፖፑሌሽኑ 5000 ከሆነ ቢሎ ፖቨርቲ ላይን የሴቶቹ ስንት ይሆናል? ዛትስ ኩዌስችን። ይሄን ካልኩሌት ማድረግ የግድ የዚህ ቶታል ፖፑሌሽን ማወቅ ይኖርብናል። ቶታል ፖፑሌሽኑ ለመላው የተሰጠው የዚች አልተሰጠም። የዚችን ለማግኘት ምን ይላል? 26% ቢሎ ፖቨርቲ ላይን የቶታል ፖፑሌሽን ካለ የዚህ ቶታል ፖፑሌሽን 26% መጀመሪያ እንፈልጋለን። ይሄ ማለት 5000 ሲባዛ በ0.26 ማለት ነው 26% ኦፍ የዚህ አይደል? ኦኬ ስለዚህ 6 ጊዜ 0 0 0 0 6 ጊዜ 5 30 2 ጊዜ 0 0 0 2 ጊዜ 5 10 0 0 0 0 3 1 2 0 አለ 2 0 1300 የዚህ ቶታል ፖፑሌሽን ማለት 2 እጅ 3 እጅ አለ 5 እጅ አለ አንድ ላይ የአምስቱ እጅ ቶታል ፖፑሌሽን ነው 1300። አሁን የምንፈልገው ምንድነው? የአንዱን እጅ ካወቅን በኋላ በ2 በማባዛት በ3 በማባዛት በ2 በማባዛት የወንዶችን በ3 በማባዛት የሴቶችን ማወቅ እንችላለን። ስለዚህ አንዱን እጅ ለማወቅ 1300 ሲካፈል ለ5 ለሁሉም እጅ እናደርጋለን። ኦኬ ስለዚህ ለ5 እናካፍለው። ይሄ አንድ ጊዜ 2 ጊዜ 5 10 3 0 6 5 30 እቺ 0 ሲመጣለች 260 260 አንዱ እጅ ነው። አንዱ እጅ 260 ከሆነ 3 እጅ ስንት ይሆናል? በ3 ማባዛት ነው። 260 ሲባዛ በ3 የሴቶቹ በ3 ስለሆነ ማለት ነው። ይሄ ማለት ነው በ3 ስናባዛው 0 6 3 18 6 ከነጋ 7 ይሄ 7 ይሆናል ማለት ነው። ሁለተኛው ጥያቄ ምንድነው የሚለው? if the male population above poverty line for town B አሁን ደግሞ ታውን ቢ ላይ ነው ታውን ቢ ከሆነ ስንት ነው? ምን ተሰጠ? if the male population above poverty line male population above poverty line ይሄው እቺ 4000 ተሰጠች። then what is total population? የተሰጠው እቺ ነች። የዚች 5 እጇ ብቻ ነች የተሰጠችው 4100። ስለዚህ የቶታል ፖፑሌሽን የዚህ ማግኘት አለብን። የዚህ ቶታል ፖፑሌሽን ለማግኘት 4100 አንዱን እጅ ማወቅ አለብን አይደል? ከዛ በኋላ ወደ 7 የምናደርገው አይደል? 4100 የቶታል ፖፑሌሽን ታውን ቢ ከተሰጠ እቺ 5 ከሆነ 4100 ሲካፈል ለ5 ለምን የአንዱን እጅ ለማግኘትና 7 ወይ ደግሞ የፊሜል ፖፑሌሽን ለማግኘት ከዛ ቶታል እናገኛለን ማለት ነው። ስናካፍለው ይሄ 41 8 ጊዜ 5 41 አይችልም 0 2 5 10 እቺ 0 820 አንዱ እጅ ነች እቺ። ይሄ ማለት በ7 ስናባዛው የፊሜል ቶታል ፖፑሌሽን ይሰጣል። which means 820 ሲባዛ በ7 0 8 7 ጊዜ 2 14 1 7 ጊዜ 8 56 ከአንድ ጋር 57 I think አይደል? 8 ጊዜ 7 7 ጊዜ 7 59 57 አንድ ጋር 58 ልክ ነው 57 40። ስለዚህ 57 40 የዚህ ነው የፊሜል የሜል ከተሰጠ አሁን ምን ጠይቀው ምንድነው? እንደምራቸዋለን። አሁን የቶታል ፖፑሌሽን የዚህ እንደምራቸዋለን ማለት ነው 41 00 የወንዶቹ የሴቶቹ 57 40 ሁለቱም እንደምራለን።
ቶታል ላይ 0 4 8 9 9840 ማለት ቶታል ፖፑሌሽን ኦፍ አባ ፖቨርቲ ላይን ኦፍ ታውን ቢ ማለት ነው። ገና ነው አልጨረስም። የተጠየቀው ቶታል ፖፑሌሽን ኦፍ ታውን ቢ ነው። ስለዚህ አሁን ገና ቢሎ ፖቨርቲ ላይን ኦፍ ታውን ቢ ይቀረናል። የእሱ ለማግኘት ይሄ የተሰጠን ስንት ነው? 18% ይችላል አይደል? 18% የዚህ ይችላል ማለት ቢሎ ፖቨርቲ ላይን አባ ፖቨርቲ ላይን የ18% ማይነስ 100% 82%። ይሄ ማለት 82%። ስለዚህ 18% የዚህ እንፈልጋለን። ስለዚህ ይሄ 82% ከሆነ 9840 82% ከሆነ አይደል? 18% የዚህ ስንት ይሆናል? 18% የዚህ ስንት ይሆናል ለሚለው 9840 ሲባዛ 18 ሲካፈል 82 ይሰው 2160። ስለዚህ 2160 ማለት 18 በመቶ ነው የዚህ። ስለዚህ እኔ ጠይቀው ቶታል ኦፍ ታውን ቢ ቶታል ኦፍ ታውን ቢ ካል የዚህ ማለት ይሄ ነው። የዚህ ቶታል ማለት ነው 82 በመቶ። እቺ ደግሞ 18 በመቶ ነው። እቺ ሁለቱም ማለት ነው 9840 ሲደመር 2160 የቶታል ፖፑሌሽን ኦፍ ታውን ቢ ነው። ኦኬ ስለዚህ ሲደመሩት 0 0 0 ቀጣይ ጥያቄ እንመልከት። ሶስተኛው ጥያቄ እስቲ ይዋል። ሶስተኛው ጥያቄ በጣም ቀላል ናት። ሶስተኛው ጥያቄ በጣም ቀላል ናት። እንደምታዩት if the male population before poverty line of town F ደግሞ town F male population before below poverty line male population below poverty line እቺ town F እቺ below poverty line ስንት ተሰጠ? 2000 የተሰጠ 2000 male population below poverty line for town F is 2000. What is the population of females above poverty line? የተጠየቀው above poverty line female እቺ ፖፑሌሽን የተጠየቀው። ስለዚህ እቺ ተሰጣለች። እቺ ከተሰጠች እቺ ማግኘት አለበት የቶታል ፖፑሌሽን ኦፍ below poverty line of town F ለማግኘት አይደል? ስለዚህ እቺ አራት ከተሰጠች 4 ሬሽዮ 5 ማለት ከ9 እጅ 4 እጅ ወንዶች 5 እጅ ሴቶች ማለት ነው። ስለዚህ 2000 ከ2000 ላይ አንዷ እጅ ለማግኘት 2000 ሲካፈል 4 አይደል? ስለዚህ በሁለት በአራት 500 አንዱ እጅ 500 ነው ማለት ነው። ስለዚህ 500 ጊዜ 5 2500 ማለት የፊሜል ፖቨርቲ ላይ ቢሎ ፖቨርቲ ላይ ቶታል ፖፑሌሽን የፊሜል ብቻ ነው። የሁለቱ ደግሞ 2000 ሲደመር 2500 አይደል? 4500 ማለት ቶታል የዚህ ቶታል ቢሎ ፖቨርቲ ላይ ማለት ነው። ያ ማለት ደግሞ 36% ማለት ነው። 36% ይሄ ከሆነ የዚህ ማወቅ አለበት። 36% ይሄ ከሆነ የተቀረው ስንት ይሆናል ማለት ነው? በጣም ትክክል ናችሁ። 64% ነው። 36% 4500 ከሆነ 64% ስንት ይሆናል? ስለዚህ ይሄን ስንሰራው 64 ሲባዛ 4500 ሲካፈል በ36 ይሄን ስንሰሩት 8000 የዚህ ፖፑሌሽን አለ። የተጠየቀው ግን 8000 የዚህ ፖፑሌሽን ሳይሆን የዚች የሶስቷ ነው ማለት ነው። ይሄን ይችን ለማወቅ የሶስቷ ማለት 3 እጅ ከ5 እጅ 3 እጅ ሴቶች 2 እጅ ወንዶች ከሆኑ ስለዚህ የአንዱን እጅ ለማወቅ 8000 ለስንት እናካፍላለን? በጣም ትክክል 5 እናካፍላለን። በጣም ትክክል 5 ካካፈለን አንዱን እጅ እናገኛለን ማለት ነው። ስለዚህ 8000 ሲካፈል 5 የአንዱን እጅ ለማግኘት የዚህ የአምስቱ ፖፑሌሽን አላ ከዛ ውስጥ የአንዱን እጅ ለማግኘት በ5 እናካፍላለን። 8000 ስለመጣ ቶታሉ ወይ 64 በመቶ ማለት ነው። ስለዚህ እጅን 5 ስንሰራት እጅ ትችላለች። አንድ ጊዜ 5 5 3 0 6 ጊዜ 5 30 2 0 እዚህ ይገባል 1600 ማለት ስንቱ እጅ ነው ማለት ነው? አንዱ እጅ። ስለዚህ አንዱ እጅ 1600 ከሆነ ሶስቱ እጅ ስንት ይሆናል ማለት ነው? 1600 ለ3 ማካፈል ማለት ነው። ለ3 ማባዛት ሶሪ 3 ጊዜ 0 0 3 ጊዜ 0 6 ጊዜ 18 8 ጽፌ አንድ አለ 3 ጊዜ 1 3 ከአንድ ጋር 4 800 ይመጣል ማለት ነው። መልሱ 4800 ይሆናል ማለት ነው። እርግጠኛ ነኝ ትንሽ ዛሬ ጊዜ ወስዷል። ምክንያቱም እንደዚህ ዳታ ኢንተርፕሬቴሽን ጊዜ ወስዷል። ሌሎች ጥያቄዎችን አብረን እንሰራለን። ለዛሬው